በቅድሚያ ይህን መድረክ ላዘጋጃችሁ ውድ የትግል አጋሮቻችን በጣም ላቅ ያለ ምስጋና አለኝ። ክቡር ፕሮፌሰርም በጣም እናመሰግናለን። ጊዜን መስዋዕት አድርገህ እዚህ በመገኘትህ በጣም አስፈላጊ ሰዓት ላይ ነው የመጣኸውና በጣም አመሰግናለሁኝ። ከጆሃንስበርግ ነው፣ ቴዎድሮስ ነኝ። ሶስት ጥያቄዎች አሉኝ፣ ወይም ትንሽ ምናልባት ማብራሪያ ወይም ደግሞ ያለውን ወቅታዊ አገር ቤት ያለውን ሁኔታ ብታስጨብጡንና ምንድነው በኢዜማ በኩልስ ሊደረጉ የታሰቡ እቅዶች በዚህ ዙሪያ የሚሉትን ሶስት ነጥቦች አነሳለሁ። የመጀመሪያው ያው በምርጫ መንግስት የመሆን አቋምና እሳቤ የኢዜማ ዋናው አንድ ስኬለተን ከምንለው ብርቱ አቋም ይዘንበት ከምንንቀሳቀሰው ነገር አንዱ ነው። ግን አሁን ካሉ አንዳንድ ድባቦችና ከምንሰማቸው በተለያዩ ቦታ ላይ ያሉ ውጥረቶች ምን ያህል ኢዜማ ያምናል አሁን ያለው ስርዓት ፌርና ፍሪ ኢሌክሽን ይደረጋል ብሎ ምን ያህል ያምናል? አሁን ያለው እይታ በእኛ በኩል ምንድነው የሚለው ነው የመጀመሪያ ጥያቄ። ሁለተኛው የሀገርን እሳቤና ምናልባት ይሄ በተለያየ በቋንቋ በክልል በምን ተገነጣጥሎ ያለውንና ብዙ ክፍተቶችና ልዩነቶች እየተሰራባቸው ከዚህ በፊት በተሸረቡ እንትኖች በወያኔ በተሰሩ አላማዎች ህዝባችን በብዙ ሁኔታ እሴቶች ተሳስሮ አብሮነትና አንድነት ያለው ቢሆንም ያው ተሸርሽሯል በአንዳንድ ሁኔታዎችና በእርግጠኝነት ብዙ እምነት ነበረን የሀገራዊ ምክክር ኮሚሽኑ ያወጣው ፕሮግራም ቢቀጥልና ምናልባት ከምርጫው በፊት ሊደረግ የሚችሉ ነገሮች ቢኖሩ ተብሎ እዚህም ጆሃንስበርግ ላይ ውይይቶች ተደርገዋል። ብዙ ተነጋግረንበታል። ከዛም ውስጥ በጆሃንስበርግ 3 መላው ሳውዝ አፍሪካን ያው በዚህ ፕሮግራም የሚወክሉ የተለያዩ አካላቶች ተመርጠው ኢዜማን በመወከልና በዚህ ፕሮግራም ላይ በመሳተፍ ኢትዮጵያ ሄደው ይሄን ፕሮግራም ከሚሳተፉ ሰዎች ውስጥ አንዱ ሆኜም ተመርጬ ነበር በዛ ዙሪያ እና አሁን ያለው የቅርብ ክትትላችሁ ምን ይመስላል? በዛ ላይ መንግስትስ ያለው አሁን ለዚህ ፕሮግራም ድጋፍና አቋም ምን ይመስላል? በጣም የተቀሳቀዘና ኢግኖር የተደረገ ነው የሚመስለው እና ያሰጋል ያ ነገር። ለምን አትሊስት በአንድ እሳቤ የህዝብን ድምጽ የተለያዩ ልዩነታችሁን አጥብበን ችግሮቻችንን የምንፈታበት በጣም ትልቅ እንትን ይዞ የመጣ ለሀገር ትልቅ ፋይዳ ይሆናል ብዬ የማስበው ፕሮግራም ነበርና ይሄ ነገር ምን ላይ ነው ያለው በአሁኑ ሰዓት የሚለውን ነገር ከመቀዛቀዙ አኳያ በጣም ስለሚያሰጋ እሱን የኢዜማ እይታ በዛ ዙሪያ ምንድነው ነው። ሌላውና ዋናው ደግሞ እንደዚሁ በትግል ላይ ያሉ ወንድምና እህቶቻችን በተለያየ ሁኔታ ባለው አሁን ስልጣን ላይ ባለው በብልጽግናው መንግስት አፈና እስራትና የተለያዩ በደሎች እየደረሰባቸው እንደሆነ ከመግለጫዎችና ከአንዳንድ እንትኖች እየሰማን ያለ ነው። ያ በጣም አሳሳቢ ነው እና በዛ ዙሪያ ምን አይነት ፕሮግራም አቅዷል? ኢዜማ መግለጫ ወጥቷል። በርግጥ ከዛ በላይ ምናልባት ሀገራዊ የሆነ ሙቭመንት ለመፍጠር ተቃውሞ ሰልፍ የማድረግ አላማዎችስ አሉ ወይ? በምን ደረጃ ነው የነዚህን የአባላቶቻችንና የደጋፊዎቻችን ድምጽ መሆን የምንችለው እና በምን አይነት ዝግጅት ላይ ነው ያለ ነው ይሄንን የሚል ነው። አመሰግናለሁ። ድምጽ ይሰማል? ይሰማል። ኦኬ፣ በጣም ነው የማመሰግነው። ብሬንም ሌሎቻችሁን እዚህ ውስጥ ያሉትን ሁላችሁንም በጣም አመሰግናለሁ። የኔ አጠር ያለች ጥያቄ ነች፣ ግን ብዙ ነገሩ ከፕሮፌሰር ማብራሪያ አንድ የወሰድኩት ነገር አለ። ለጥያቄ ግን ምንድነው ስላሰብኩት ልጠይቀው። ምንድነው ጥያቄ ከባለፈው የዛሬ 5 ዓመት ከነበረው ምርጫ ያሁኑን የባለፈው የነበረው ምርጫ እንዳይደገም ወይንም ለምንድነው ሰክሰስ ያላደረግነው? ለምንድነው በተወሰነ መልኩ ልክ እንዳሰብነውና አማሮቻችን በተለይ በአዲስ አበባ አካባቢ ጥሩ ነገር እንደምናይ ነበር በተደጋጋሚ የነገሩንና አሁን በዚህኛው ምርጫ ያ ነገር እንዳይደገም በወቅቱ እንግዲህ ሞር እንደ ሪዝን ይቀርበልን መጨረሻ እኔም ራሴ ብዙ አመራሮችን አናገሬ ሄጄ የደረስኩበት እንትን ቢሆን ብልጽግና በየወረዳ ያደራጃቸው የዚህ ሸማቾች ምናምን የሚባሉ የኢንካም ሲስተሞች አሉና የእነሱን ሰብስቦ ነው ወደ ምርጫ አስገብቶ ወይንም እንዲመርጡ አድርጓቸው ነው ሞር
እኛ ሰክሰስ ያለውን ነው የሚል ሪዝን ነው እኔ እንግዲህ መጨረሻ ላይ ትክክል ነው ብዬ ያመንኩበት እና እንዲህ አይነት ነገሮች አሁን እንዴት እንደማይደገሙ ምን ያህል ጋራንቲ ነን? ሌላው ደግሞ ልክ እንደዚህ አይነት አናዘር ወይንም ሌላ እንትን ብልጠት ወይንም ሌላ ነገር አምቶ ደግሞ ልክ እንደዚህ አይነት ነገር እንዳይከሰት ምን ያህል ነው አሁን ያለው የኢዜማ አመራርም ሆነ ኢዜማ አሁን ከፊታችን ላለው ምርጫ ምን ያህል ተዘጋጅተዋል ወይስ እንደው ሶሉሽንስ አለው ወይ የሚለውን ነገር ትንሽ ቢኬድበት ብዬ ነው። አመሰግናለሁ። እኔ ጥቅል በሆነ እንትን ነው የማስታውሳቸው ሰው ዝርዝር እንትን ላይኖረኝ ይችላል። የመጀመሪያው ጥያቄ መንግስት ሰላም ይፈልጋል ወይ? ይሄ አሁን ባለው ሁኔታ ሰላም ይፈልጋል ወይ? ለሰላም ዝግጁ ነው ወይ? ይሄን እንዴት ታዩታላችሁ የሚል ነው። ታየዋለህ የሚል ነው። ከፈለገስ ለምን አያገኘውም የሚል ኤሌመንት አለው። እኔ እንግዲህ ይሄንን ነገር የምናገረው እንደ አንድ ኢትዮጵያዊ ኦብዘርቨር በአጠቃላይ ያለውን ሁኔታ ከሰላም ማጣት ጋር ተያይዞ ያሉትን ነገሮች በየአካባቢው ያሉትን ለማየት እድል ከማግኘት እና በተወሰነ ደረጃ ሜቢ በመረጃ ደረጃ መንግስት አካባቢ ያለውን ሙሉ ለሙሉም ባይሆን በተወሰነ አንዳንድ ጊዜ እኔም በተገኘሁበት የሚደረጉ ውይይቶች ላይ ምናምን ከምሰማው የመንግስት ኢንትረስት ነው ወይ ሰላም እንዲኖር በሚለው ላይ ኦነስትሊ እኔ ምንም ዳውት የለኝም። በመንግስት አካባቢ የሚደረጉ ውይይቶች በአብዛኛው እኔ ቅድም ባቀረብኩበት መልክ እንኳን ባይሆን እነኛን ነገሮች ታሳቢ ያደረገ ነው። in the sense that look ይሄንን ጊዜ we cannot take it as if it is a normal period በጣም ብዙ የተወሳሰቡ ችግሮች ሊመጡብን ይችላሉ እንደ ሀገር እንኳን ተበታትነን በአንድ ላይ ሆነንም ከባድ ናቸው። በብዙ ነገሮች ወደ ኋላ በመቅረታችን በጣም vulnerable ሆነናል እንደ ሀገር። therefore ሰፋ አድርገን አስበን ሊመጡ የሚችሉትን አደጋዎች አይተን እነኛን አደጋዎች ለመከላከል ነው በዋናነት የመንግስት ሪስፖንሲቢሊቲ ብሎ ስለሚያምን እነኛ ላይ ትኩረት ሰጥቶ እየሰራ ነው ብዬ አምናለሁ። ፎር ኤግዛምፕል አሁን በምግብ እኛ ስንል የነበረው ባለፈው የምርጫ ጊዜም አንዱ ትልቁ ነገር ቶሎ ማድረግ ያለብን ይዝ በምግብ ራሳችንን መቻል አለብን ነው። ይሄ ዝም ብሎ ከድህነትና በረሃብ ሰው ሞተ ምናምን ከሚለው ኢሞሽናል እንትን ባሻገር የሰርቫይቫል ጥያቄ ሊሆን የሚችልበት ፒሪየድ ላይ ነን። ኢን ዘ ሴንስ ዛት ቅድም እንዳልኩት አንዳንድ በዓለም ላይ ያሉት ሁኔታዎች ተቀይረው እንደኛ አይነት ለረጅም ጊዜ ሱሪውን ሳይታጠቅ ዝም ብሎ ሲጠብቅ የነበረ መፍትሄዎች ሳይሆን ብዙ ችግሮችን ሲወልድ የነበረ የመንግስትና የማህበረሰብ እንትን ከቀጠለ አደጋ ውስጥ ነን። ስለዚህ ቶሎ ብለን ራሳችንን መቻል አለብን። መጠበቅ የለብንም። ልንጠብቅ አንችልም። ከዚህ በፊት እንደነበረው ድርቅ ቢመጣ ኑና አብሉን ብለን የምንጠይቃቸው አገሮች ብዙ የሉም። ቢኮዝ በዓለም ላይ ያለው ሁኔታ ችግር ውስጥ ያለ በመሆኑ የሚለው ክሊር አንደርስታንዲንግ ነው ያለው። ለዛም ነው አይዶን ነው ምን ያህላችሁ ሰምታችሁ እንደሆነ አንድ 6 ወር በፊት የኢትዮጵያ የአደጋ ዝግጁነት ፖሊሲ እና የአደጋ ዝግጁነት ፈንድ ተቋቁሟል በመንግስት which essentially says ወደ if I remember the numbers correctly ወደ 72 ቢሊዮን ብር በአመት ኤኒ ድንገተኛ ተፈጥሯዊ የሆነም ሰራሽ አደጋ ቢመጣ
ኤንድ ካለ ምንም ባናገኝ ሳናገኝም ሳንፈልግ ድርቅ ይሁን ጎርፍ ይሁን ዋቴቨር የሰው ልጅ ዜጎቻችንን መፈናቀል ይዘው ሊመጡ የሚችሉ አደጋዎች ቢመጡ በራሳችን አቅም መቋቋም እንችላለን ወይ በሚል ይህን ፈንድ ኢትዮጵያ ለመጀመሪያ ጊዜ አቋቁማለች። ከሌላው ሳትለምን ከራሷ ይሄንን ሁሉም ኢትዮጵያዊ ፓርቲሲፔት እንዲያደርግበት ለምሳሌ እያንዳንዱን አሁን ስልክ ስንደውል ቴሌ ከእያንዳንዱ ስልክ ከሚመጣው እንትን 1 ሳንቲም 2 ሳንቲም ወር ምናምን የአየር መንገድ ቲኬት ሲገዛ ሜይ ቢ ከእያንዳንዱ ቲኬት $1 ለዚህ ፈንድ ዳይሬክትሊ እዚህ ፈንድ ውስጥ የሚገባ ነዳጅ ስንቀዳ ከነዳጅ እንደዚህ አድርገን ኤግዛክትሊ ካልኩሌትድ ሆኖ ያንን የሚችል ኤንድ ዜርፎር ለሱ ደግሞ የሚሆን ስቶሬጆች በየአካባቢው ሁሉም ቦታ ትላልቅና ይሄ በብል በምናምን የማይበሉ ስቶሬጆች መሰራት አለባቸው ተብሎ አሁን ያለን ስቶሬጅ ላይ ያለን በየአመቱ እዚህ የመጠባበቂያ ስቶሬጅ ላይ አይ ቲንክ ወደ 1 ሚሊዮን ቶን እህል ያስፈልገናል። ያንን መያዝ የሚችል ስቶሬጅ በየአካባቢው እየተሰራ ነው። ይሄንን ያመጣው ዝም ብሎ በቃ ልመናን አቆምን ምናምን ለሚል ድንፋታ አይደለም። ኢት ኢዝ ሪያላይዜሽን ኦፍ ዚስ ዴንጀር ዛት እንደ በፊቱ ድሮ ታስታውሳላችሁ ብዙዎቻችሁ እኛ ተርበን ዜጎቻችን ተርበው እኛ ፈረንጆችን እንሳደባለን ቶሎ ምግብ አልሰጣችሁንም ብለን ሜቢ የዛን ጊዜ ጊልት ነበራቸው። አሁን ጊልት ያለው ፈረንጅ የለም። ዜርፎር በሁለት እግራችን መቆም አለብን የሚል ኢንትረስት አለ። ዚስ ኢዝ ሪሊ ይሄን ለማድረግ ከምግብ ራስን መቻል ከኤነርጂ ጋር የምግብ ራስን መቻል የአውትፑቱን ለመጨመር ማዳበሪያ ማናገኝ ከሆነ እዚሁ በአገራችን ማዳበሪያ መስራት አለብን። ኤነርጂ ኢንዲፔንደንስ ያስፈልገናል ምናምን የሚለው እና ኢንክሉዲንግ ሚሊተሪውን ቢልድ ስናረግ ማሰብ ያለብን ይዝኖት ይሄ ያሉ ሎካል ጦርነቶችን ትናንሽ ጦርነቶችን ከቲፒኤልኤፍ ምናምን ወር ከፋኖ ምናምን ጋር የሚደረግ ጦርነት አስቦ ሳይሆን በአጠቃላይ ይሄንን እየመጣ ያለውን ሪጅናል እና ግሎባል ፕሬሸር መቋቋም የሚችል መከላከያ ቢልድ ማድረግ አለብን። በቴክኖሎጂ በመሳሪያ በምን እንትን ያደረገ የሚል ዝግጁነት ነው። ለዛ ምንም ሪሶርስ እርስ በርሳችን በመባላት ሪሶርስ ማባከን የለብንም የሚል እምነት ነው ያለው። ለዛ ነው ሰላም እንዲመጣ ፍላጎት አለው ወይ ላልከኝ ለእኔ ምንም ጊቨን ዲስ ኢዝ ዘ ፕራዮሪቲስ ስቴቱ ሴትአፕ ያደረጋቸው ፕራዮሪቲስ እነኚህ እስከሆኑ ድረስ ኦብቪየስሊ ይሄ ያለን የእርስ በርስ ቅድም አንድ ወንድሜ እንዳለው ቲፒኤልኤፎች ይዘው የመጡብን እዚህ ከብሔር ከዘር ጋር ምናምን የተያዙ ጭቅጭቆች ይዘው የመጡትን ነገር we have to start to wake up and say በቃ enough is enough, we cannot do these things and let's በሰላማዊ መንገድ ገብተን መወዳደር ያለበት እየተወዳደረ ያሸነፈውም የተሸነፈውም በጋራ አብሮ ሊኖር የሚችልበት ሀገር ግን ሴንተሩን ናሽናል ኢንትረስት ያደረገ መሆን አለበት የሚል ነው። ከዛ አንጻር መንግስት ሰላም ቢያገኝ ይፈልጋል ወይ ይሰራል ወይ? እኔ with all honesty ይፈልጋል ባይ ነኝ። ምንም ይሄንን ቢያገኝ በፍጹም አይጠላም። ነገ ቲፒኤልኤፍ የጀመሩትን ስቱፒዲቲ ያቆመው በሰላም መኖር ቢፈልጉና የሀገሪቱን ሕግና ደንብ አክብረው ቢኖሩ አይጠላም። ከዚህ በፊትም እንደውም ትዝ ይላችኋል ብዙ ጊዜ እኛ እንደውም እንዲህ በቃ መቀሌ ጋር ደርሶ ለምን ይቆማል ምናምን እያልን እንትን ስንል የነበረው ፓርትሊ የዛ እንትን ነው። በተቻለ መጠን ይሄ የውስጥ ግጭት መጥፎነቱ ውስጥህን ስለሚበላው በተቻለ መጠን ማቆሙ ይሻላል እየተባለ በጣም ብዙ ክራይም የፈጸሙ ሰዎችን ሁሉ ነው አይደለም የተቀበሉ። ግድ የለም ለሀገር ሲባል በሰላም እንኖር የሚባለው እና አይ ቲንክ ኢንትረስቷል። አይ ሪሊ ኦነስትሊ ቢሊቭ
ኢንትረስቱ አለ። ግን እንደሚባለው ነው ቴክስቱ ቱ ታንጎ። አንተ ስለፈለግከው አይደለም ሰላም ይመጣው። ሌሎቹ ምንድን ነው ካልኩሌት የሚያደርጉት? ሌሎቹ በግጭት ምን እናገኛለን ምን እናተርፋለን ብለው ነው የሚያስቡት። ምን ቢያገኙ ነው ግጭቱን የሚያቆሙት? ያ እንዲያገኙ የሚፈልጉት ነገር ፊዚብል ነው ወይ? ኢዝ ኢት ፖሲብል? ውድ ኢት ጊቭ አስ ሞር ስቴብል ሶሳይቲ የሚለው ነው እኔ ከባድ የሚመስልኝ። እኔ ለግጭቶች እንትን ትግራይ ስላለው ግጭት እኔ ምንም የመንግስት እንደው ተለሳለሰ ምናምን ይባል ካልሆነ በቀር ወደ ሰላም ለማምጣት የሚያደርገው ሙከራ አይ ቲንክ አፕሪሺየትድ መሆን ያለበት ይመስለኛል። አይ ቲንክ ዘ ሴም ቲንግ ዊዝ ሸኔም ጋር የነበረው ኤንድ ሴም ቲንግ አይ ቲንክ በፋኖም በኩል በሰላማዊ መንገድ ይሄን ነገር ቋጭቶ ወደ እንትን መግባት ቢፈለግ እምቢ ይላል የሚል እንትን የለኝ። ይሄ እንግዲህ ኖት ቴኪንግ ኢንቱ አካውንት በየሪጅኑ ያሉ የተለያዩ ፖለቲካዎች I mean, would Eritrea want a peaceful እንትን? What is the calculation that ብዙዎቹ ያላቸው? እኔ I think the problem with many of ይሄን ኮንፍሊክት ውስጥ ለመግባት የሚያስቡ እንትኖች ትንሽ ጊዜ ከሰጠነው ይሄን ነገር ይሄን መንግስት ትንሽ ከተረጋጋ በኋላ ለመመለስ ማንችልበት እንትን ላይ እንደርሳለን እና አሁን ይሄንን ኦፖርቹኒቲ እንጠቀም ብለው የሚሄዱ ስለሆኑ I'm not sure whether እነሱ ወደ ሰላማዊ እንትን መምጣት ይፈልጋሉ ለማለት በጣም ያስቸግረኛል። በመንግስት በኩል ግን ኢንትረስቱ አለ። ቢኮዝ ዘ ቲንኪንግ ኢዝ መች ብሮደር። እኔ እስከማየው ድረስ ሰፋ ያለ አገር ላይ አደጋ የሚታየውና ለዛ መዘጋጀት አለብን። እዚህ ሆርን ኦፍ አፍሪካ ላይ ያሉ ኢንትረስቶችን ትሰሟቸዋላችሁ። እነ ግብፅ፣ እነ ቱርክ፣ እነ ኤሚሬትስ ኦል የዓለም እንትን ነው እየተሰባሰበ ያለውና እነኚህ ሁሉ ከአካባቢው መተራመስ እንጠቀማለን ብለው የሚያስቡ ኃይሎች ያሉበት ስለሆነ በቀላሉ ሰላም እናገኛለን ብሎ ማሰብ ይከብዳል። በዛ ምክንያት ሜቢ ጦርነት ላይቀርልን ይችላል። ግን ከመንግስት አለመፈለግ ነው ብዬ ለማለት በጣም ኦነስትሊ ይከብደኛል። አገራዊ ምክክሩን በሚመለከት ያነሳው ይሄ የሁላችንም እንትን ነው። አይ ዶንት ቲንክ ዜር ኢዝ አንተ ያሰብከው አይነት የመቀዛቀዝ እንትን የለም። አይ ቲንክ እኛም ተስፋ አድርገን የነበረው ከምርጫው በፊት ይሄ ነገር ያልቃል ነው። አይ ቲንክ አሁንም ሜቢ እነ ኢዮብ ከሀገራዊ ምክክር ኮሚሽኑ ጋር የበለጠ ስለሚያወሩ እነሱ የሚሉት ነገር ሊኖራቸው ይችላል። በት ያለኝ ኢንፎርሜሽን ኢዝ አሁንም መጋቢት ምናምን አካባቢ አጠቃላይ ዋናውን የሀገራዊ ምክክር ስብሰባ ይደረጋል ተብሎ ነው የሚጠበቀው። ምርጫው ማነው የምክክር ኮሚሽኑ ይሄን እናደርጋለሁ እያለ ነው። አይ ቲንክ ይሄ ሀገራዊ ምክክር ኮሚሽን ሲሰየምና ውሳኔዎችን እንትን ሲያደርግ ምን ጉዳዮች ላይ በተለይ ይሄ የስቴቱን መሰረት የሚያናጉ በህገ መንግስት ውስጥ ያሉ ጉዳዮችን እንዴት አድርጎ ትሪት ማድረግ አለበት፣ የሚነሱት እንዴት ይነሳሉ፣ አዲስ የሚቀየሩት እንዴት ይቀየራሉ የሚል የተለያዩ ውይይቶች ኖት ጀስት ፎርማሊ ሀገራዊ ምክክሩ ባዘጋጃቸው ውይይቶች ላይ የሚቀርቡት ብቻ ሳይሆኑ ኢቭን ኢንፎርማል በሆኑ መንገድ በፓርቲዎች መካከል የሚደረጉ ውይይቶች ምናምን የሚያሳዩት ይሄ ሀገራዊ ምክክር በዋናነት የሀገሪቱን ቀጣይነት ችግር ውስጥ ሊከቱ የሚችሉ አንቀጾችን በህገ መንግስቱ ይቀይራል የሚል ተስፋ ነው ያለው። ላለፉት 30 ዓመታት ከገባንባቸው ሙሉ ለሙሉ ነው በአንድ ጊዜም ባይሆን በፕሮሰስ ያወጡናል የሚል እንትን አለ። ያንን ደግሞ ቶሎ ማድረግ አለብን የሚል ፍላጎት ያለ ይመስለኛል። ኦን ፐርፐዝ ይሄን ነገር ዲሌይ ለማድረግ የሚፈልግ ቢያንስ በመንግስት በኩል ይሄን አላየሁም። የሀገራዊ ምክክር ኮሚሽኑ የምንሰማው ይሄን ነው። እንደዛ አይነት ጫና የለም። ሲምፕሊ ኮምፕሊኬትድ የሆነ ኮምፕሌክስ የሆነ እንትን ስለሆነ ይህን እንደምታውቁት ይሄ አጀንዳ ማሰባሰቡንና የመጀመሪያ ፓርት ኦፍ ስራውን ስቲል ትግራይ አለመደረጉ አሁን ትንሽ
እየሞከሩ ነበር። እንግዲህ አሁን የሰሞኑ ግርግር እንደገና አቁሞት ካልሆነ በቀር እነሱም ሰምሃው ኢን ዋን ፎርም ኦር አናዘር ይሳተፋሉ ተብሎ ያ ከሆነ ዜን ኮምፕሊት ያደርገዋል። ሁሉም የአገሪቱ ፖለቲካ ያገባኛል የሚል ይሳተፍበታል የሚል ተስፋ ነው ያለው። የእኔ ተስፋ ሞስት ላይክሊ ከምርጫው በፊት ጉባኤው ይካሄዳል። ዛት ደዝ ኖት ሚን ምርጫው አትሊስት እኛ ተስፋ አድርገን የነበረው እንደ ኢዜማ እንደው ምርጫውንም ትንሽ ገፍቶ ይሄ ሀገራዊ ክርክሩ ያመጣቸውን ለውጦች ኢንቶ አካውንት ወስዶ በዛ ላይ የተመሰረተ ምርጫ ቢደረግ ጥሩ ነው ብለን ነበር የምናስበው። ሶዛት እንደገና ለ5 ዓመት ሌላ እንትን እንዳይኖር እሱ ደግሞ ግን በመንግስት በኩል አይ ይሄማ እንደገና ሌላ የሌጂትመሲ ኢሹ ያመጣና ለግጭት ምናምን እንትን ከሚያደርግ ምርጫው ይደረግ፣ ሀገራዊ ምክክሩም ይደረግ። ሀገራዊ ምክክሩ መሰረታዊ የሆኑ ነገሮች ከቀየረ ኢን ፖለቲካል ኢንቫይሮንመንት መቀየሩ ምንም ጥያቄ የለውም። ኢሹ ኦፍ ፕሮፖርሽናል ሪፕሬዘንቴሽን ኢዝ ፎር ኤግዛምፕል ሞር ኦር ሌስ አክሴፕትድ። ኢሹ ኦፍ አንቀጽ 39 አይነት እንትኖች መነሳት አለባቸው የሚለው አይ ቲንክ ብሮድ የሆነ ኮንሰንሰስ ያለ ይመስለኛል። ይሄ አገሪቱን የብሔር ብሔረሰቦችና ህዝቦች ኦር ዋቴቨር ዞስ ካታጎሪስ በዛ ነው አንደርስታንድ የምናደርገው የኢትዮጵያን ዜጎችን እኩል በእኩልነት የሚለው የነበረውን ነገር ለመቀየር ከፕሪአምብሉ ጀምሮ የነበሩ ኢሾች አይ ቲንክ ኢትስ ፌር ቱ ሴይ ብዙ ኮንሰንሰስ ያለባቸው ጥያቄዎች ናቸው። እንደ አንቀጽ 47 አይነትን ይሄ ማንም ብሔር ብሔረሰብና ህዝብ በፈለገ ጊዜ የራሱን ክልል ያቋቁማል ምናምን የሚል እነኚህ ፕራክቲካል ሊሆኑ የማይችሉ ቢሆኑም ደግሞ የበለጠ የሀገርን መበታተን እንጂ የሀገርን አንድነት ማያመጡ እንትኖችን የመቀየር ኢንትረስት አለ። ዊ አር ኦል ወርኪንግ ኦን ኢት። ሎቢ እያደረግን ነው። ሁሉም ሎቢ እየተደራረገ ነው። ኤንድ ሀገራዊ ምክክሩ ሲደረግ ወንድሜ እንዳልከውም ከሳውዝ አፍሪካም ሆነ ከውጭ እነኛ ተወካዮች ይመጣሉ ነው አንድ ላይ ዋናው ጉባኤ በሚደረግ ጊዜ ሶ ይቀጥላል። አይ ዶንት ቲንክ የተቀዛቀዘ ነው ብዬ አላስብም። ሜይ ቢ ዮሐንስ የሚጨምሩት ነገር ሊኖር ይችላል። የአባላት እስርን በተመለከተ የተነሳው አይ ቲንክ ኢት ኢዝ ቬሪ ቬሪ ኢምፖርታንት። በውጭ ያላችሁ ወገኖች ይሄንን አታውቁም ብዬ አይደለም። የኢትዮጵያ ፖለቲካ ወዴት ይሄድ ብዬ ቅድም የተናገርኩትን ነገር ኦር መሄድ አለበት ብዬ የማስበውን ችግር ውስጥ ከሚከተው ነገር አንዱ ዘወይ ብልጽግና ኢዝ ኦርጋናይዝድ። ዘወይ ብልጽግና ኢዝ በአንድ በኩል ብልጽግና የብሔር ብሔረሰቦች ምናምን ብሎ ኢህአዴግ በነበረው አይነት መሰባሰቡን ትቶ ሁሉንም የሚያቅፍ ፓርቲ መሆኑ ትልቅ ኢምፖርታንት ሙቭ ነው ትወርድስ ዚስ። ግን በሌላ በኩል ደግሞ ይሄንን ያደረገው በሙሉ የበፊቶቹን ያንን የኢህአዴግን እንትኖች ይዞ ስለሆነ እነኛ ሰዎች ደግሞ ይሄ የብሔር ፖለቲካ ይዞላቸው የመጣ ጥቅም እንዳለ የሚያውቁና ያንን ፕሮቴክት ለማድረግ ወደኋላ የማይሉ ብዙ ሰዎች ያሉበት ስለሆነ እዛው ፓርቲ ውስጥም የሚካሄደው ትልቅ ትግልና እንትን ከዛ ጋር የተያያዘ ነው እና አንዳንድ ጊዜ በጣም ስትሬንጅ የሆኑ እርምጃዎች ሲወሰዱ ይታያሉ ኢን ቬሪ ሎካል ፕሌስ። አሁን ባለፈው ጊዜ የእኛ አባላት የታሰሩባቸው ቦታዎች ነበሩና እሱን በሚመለከት ወደ ክልል ስንጠይቅ በቃ ዩ ሲ ዛት ዲስ አር አት ቬሪ ሎካል ሌቭል ያሉ እንትኖች ናቸው። ይሄ ያንን ፖዚሽኔን አጣለሁ ብሎ የሚያስቡ ሰዎች ከሌላ አካል የሚመጣባቸውን ውድድር ለመቀበል እንትን በማይሉ ጊዜ ዜና ወይ ሰበብ እየፈለጉ ማሰር፣ ሐራስ ማድረግ ምናምን እንትን ነው። አሁን አይ ቲንክ ዮሐንስ ሞር ያውቃሉ አይ ቲንክ ነምበሩን በሚመለከት እንጂ ብዙዎቹ ያን የታሰሩትን አስፈትተናል። ዩ ዶንት ሂር አሁን ሆን ተብሎ የሚደረግ ታርጌትድ የሆነ ምናምን አይነት ነገር አይደለም። ኢትስ ጀስት የደመነፍስ ሪአክሽን አለ ብዙ ወደ ታች ባለው መዋቅር ላይ። አይ ቲንክ ጠቅላይ ሚኒስትሩም እየወጣ
ፓርላማው ካሁን በኋላ እንደዚህ እንደ በፊቱ አይቀጥልም ምናምን እያለ የሚናገረው ነገር ከማንም በላይ የራሱን ፓርቲ ሰዎች ሎወር ሌቨል ያሉ የፓርቲ ሰዎች ያስደነገጠና እንትን ባለቻቸው አቅም በዛው በአካባቢያቸው ያ እንዳይሆንና ራሳቸውን እንትን እንዲያደርጉ የሚሞክሩበት ነገር የሚኖር ይመስለኛል። እሱ ነው በአብዛኛው ብዬ የማስበው። አይ ቲንክ የእኛ ጓዶች ሌላ የተለየ እንትን ካላቸው ከኔ የተለየ እንትን ሊሉ ይችላሉ። ግን ፍጥነቱ ዘምንት እነኚህ የታሰሩ ሰዎች እንትን ሲኖሩና እኛም ደውለን እንዴት ነው ይሄ የሚሆነው ብለን የክልል ፕሬዚዳንቶችን ወር ምናምን እንትን ስናደርግ እነሱም አንዳንድ ጊዜ ግራ የገባቸው ነው እንዴት ነው ይሄ እንደዚህ የሆነው ሲሉ ነው የሚታየውና እንደዚህ እየተገፋፋን ነው የምንሄደው የሚመስለኝ ይሄ ምርጫው እስኪያልቅ ድረስ። ሎካል ሌቭል ኦል ካይንድስ ኦፍ ሃራስመንቶች በተወሰነ ደረጃ ይኖራሉ። ያንን ለመቋቋም ያው በራሳቸው ስትራክቸር ቱ ሃየር እንትንስ አፒል ሲደረግ እነሱም ኢንትረስት ስላላቸው ኢንትረስት ዳት ምርጫው ሌጂትመት ነው የሚል ተቀባይነት ያለው ነው ከምንም ነገር የጸዳ ነው የሚል ነገር እንዲያገኙ ይፈልጋሉ። በዚህ ላይ ምንም ዳውት አይኖራችሁ ዛት the issue of having a legitimacy stamped by an electoral process የሚፈልጉት ነገር ነው። ያንን የሚያበላሽ ነገር እንዲኖር አይፈልጉም። ግን መገፋፋቱ አይቀርም። ዚስ ኢዝ ኖት ወጥ የሆነ እንትን አይደለም። በጣም ብዙ ችግር ያለበት ቱ ቢ ፌር ኢትስ ኖት ጀስት ገዢው ፓርቲ ውስጥ ብቻ ያለ በሽታ አይደለም። ይሄ ያለ ፕሮብለም አይደለም። ይሄ የመናቸፍ ፖለቲካ ቅድም ያልኩት ሁሉም ጋር ስላለ አንዳንድ ጊዜ ግጭት የሚፈጠርበት ነገር ኢንታየርሊ በዛ ብቻ ኮዝድ የሆነ አይደለም። ሰምታይምስ የእኛም ልጆችን ሰም ሪጅንስ ፑሽ የሚያደርጓቸው የግጭት እንትኖች አሉ። እንደገና እኛም እነሱን እየተከላከልን እንትን የምናደርግበት ኢትስ መች ሞር ኮምፕሊኬትድ ፕሮሰስ በት ሰሞኑን ከነበረው እንትን አንጻር በተወሰነ ደረጃ አይ ቲንክ አሁን ምንም ሰው ያለ አይመስለኝም። ሜይ ቢ አንድ ሰው ቀርቶ ይሆናል። ዜር ኢዝ ኤ ኩዌስችን ዌዘር ከሚስቱ ጋር ተጣልቶ ምናምን ብቻ ሰማዘር ሪዝን ነው የታሰረው እንጂ ኢትስ ኖት ከፖለቲካ ጋር የተገናኘ አይደለም የሚባል ነገር አለበት። ሜጀር ፕሮብለም ምርጫውን እንትን እንዳይሆን ሜጀር ፕሮብለሙ ከስሩ ከምናምኑ ይልቅ አይ ቲንክ አንዱ ተሳታፊ የጠየቀው ይሄ ካለፈው ምርጫ አሁን ምን የተለየ ነገር ይጠበቃል ያለው አጠቃላይ ያለውን ህብረተሰብ ውስጥ ያለውን ሁኔታ ለሚያይ ሰው በነገራችን ላይ ይሄ ሴፍቲ ኔት ምናምን ዩር አብሶሉትሊ ራይት። በተለይ ይሄ ችግረኛ ሰዎችን በየቀበሌው በየወረዳው ምናምን ይዘው ሞር ኦርጋናይዝ አድርገው አቅም ስላላቸው ሞር ኦርጋናይዝ አድርገው ወደ ኤሌክሽን ማምጣታቸው አይቀርም። በታትሊስት ኦፊሻል እንትኑ የመንግስት ፖሊሲ ከሴፍቲ ኔት ሰዎች ግራጁዌት ማድረግ አለባቸው የሚል ስለሆነ ኢንፋክት ዛሬ የመጣሁበት የሶሻል ሴክተር እንትን ፕሬዘንት ለማድረግ 5 ሚኒስትሮች የምንገናኝበት እንትን ነበርና እዛ ላይ የሚቀርበውን ዴታ ሳይ ነበር። ሲግኒፊካንትሊ ቀንሷል። አሁን ሴፍቲ ኔት ላይ ያሉት ፓርትሊ ዜር ኢዝ አን ኦርደር ከ2 ዓመት በላይ መቆየት የለባቸው ዜ ሀፍቱ ግራጁዌት በቃ ጨርሰው ስራ ይዘው ኦር እንትን ብለው መውጣት አለባቸው የሚል እንትን ስላለ ቁጥሩ በተወሰነ ደረጃ እየቀነሰ ነው። በት ዩ ሃቭ ቱ ኦልሶ አንደርስታንድ ከዚህ ከኮሪዶር ልማት ኦር የተለያዩ እንቅስቃሴዎች ወጣቶችን እያደራጁ ስራ ምናምን የሚሰጡበት ለእንትኑም አስፈላጊ there is a very big chunk of people who are benefiting from this እና የሚያስቡት አይ ቲንክ ይሄ በኢኮኖሚው እንትን ላይ ያደረጓቸው እንቅስቃሴዎች በቂ ደጋፊዎች ያመጡልናል ሴፍቲ ኔትም ባይሆን ዳይሬክትሊ እና እናሸንፋለን ብለው ያምናሉ። እኔ አይ ቲንክ ምን የተለየ ነገር ይጠበቃል የሚለው ላይ እኔ ያለኝ ቪው አይ ቲንክ ዘ ሩሊንግ ፓርቲ ኢትሰልፍ
ሪያላይዝ ያደረገው ነገር ያለ ይመስለኛል። that is ይሄ ዝም ብሎ እንደበፊቱ ዝም ብሎ አንድ አውራ ፓርቲ እንደፈለገ የሚሆንበት ፓርላማው ህይወት ያለው ውይይት ምናምን የማይደረግበት ከሌላው ለመማርና ለመማማር ሩም የሌለበት የዛ አይነት ፖለቲካ ሩቅ ቦታ አይወስደንም የሚል መቀየር ያለበት ነገር አለ። ኒው ጀነሬሽን ኦፍ ወጣቶች ብቻ ኒው ካይንድ ኦፍ ፖለቲክስ መምጣት አለበት የሚል ፍላጎት ያለ ይመስለኛል። አይ ማይት ቢ ቬሪ ኦፕቲሚስቲክ በት አይ ሲ ዛት ብዙ ቦታ እና እነሱ ራሳቸው አይ ዶንት ቲንክ ዜይ ዋንት እንደ በፊቱ 400 ምናምኑን በሙሉ ይዘው ለመቀመጥ እንትን ላይሉ ይችላሉ። ሶ በዛ ምክንያት ዜይ ማይት ኦፕን ኢት አፕ ሊትል ቢት እና ቅድም እንዳልኩት የተወሰነ ብሮደር ፓርቲሲፔሽን የሚኖርበት ፖለቲካ ይሆናል ብዬ አስባለሁ። ሶ ኢትስ ኖት ግራውንድ ላይ ያለው እንትን ሲግኒፊካንትሊ ተቀይሮ ሳይሆን in the sense that there is this new push towards changing the government የሚል እንትን ሳይሆን በአጠቃላይ ፖለቲካው ግን መቀየር አለበት የሚለው አቲቲዩድ ሰፋ ያለ ድጋፍ ያለው ይመስለኛል even by the ruling party። ጨርሻለሁ። አጠር ያሉ ጥያቄዎች ለፕሮፌሰር ማቅረብ የምፈልገው የመጀመሪያው ፕሮፌሰር በተደጋጋሚ ያው የፖለቲካ እንቅስቃሴያችን ላይ አገርን ማስቀደም አገር አንድነትን ናሽናል ኢንትረስትን ማስቀደም እንዳለብን ይገልጻሉ። በጣም የሚያስማማ ነገር ነው። ነገር ግን በኢትዮጵያ ውስጥ ስላለው ያው መሬት ላይ ካለኝ መረጃ እውቀት ተነስቼ ነው የምጠይቀው። ነገር ግን እኔ 45 ዓመቴ ነው አሁን። በዚህ እድሜ ፖለቲካን በቅርብ ተከታተላለሁ። ኢትዮጵያ ውስጥ ኮራፕሽን፣ ስርዓት አልበኝነት፣ የህግ የበላይነት መጥፋት እንደዚህ ጊዜ ኖቲስ አድርጌ አላውቅም እና ችግር ፈጣሪን ሪኮግናይዝ ማድረግ የለብንም ወይ? ስርዓቱ ሎካል ገቨርንመንትም ይሁን አብዛኛው እንደው ከፍ ካለውም ሌቭል ላይ እውቀት ሳይኖር ቀርቶ አይደለም ወይ ምን እየተሰራ እንዳለ ሳይታወቅ ቀርቶ አይደለም እና በተደጋጋሚ መተባበር ስንል ሪሊ ችግሩን ከሚፈጥረውስ አካል ጋር እየተባበርን አይደለንም ወይ? ያው እናንተም ደጋግማችሁ እንደምትሉት ፖለቲካና መንግስት በአሁኑ ጊዜ ኢትዮጵያ ውስጥ የተለየ አይደለም። ወረዳ፣ ክፍለ ከተማ፣ ቀበሌ ጽሕፈት ቤቶች ብንሄድ ፓርቲ ፖለቲካ ምንም የማይለይ ቢሮአቸውን ጨምሮ ማለት ነው እና ችግሮችን የሚፈጥረን አካል ይሄ ቪሸስ ሰርክል አይሆንም ወይ? ችግር መፍጠራቸው እኛ እንድንተባበር የሚያደርግልን ከሆነ እንዴት ነው ይህን ስርዓት መቀየር የሚቻለው የሚለው ላይ ትንሽ ቢያብራሩልን። መተባበር ምን ማለት ነው? ከችግር ፈጣሪ ጋር አምኖት ሳይንግ ስለ ጦርነት ስለ ትጥቅ ትግል እያወራው አይደለም። እሱን ቶታሊ የምንቃወመው ነው። ግን ሰላማዊ በሆነ ትግል ስትራግል መታገል የለብንም ወይ የሚለውን ነው። መተባበር የሚለውን ደጋግሞ ስለሚገልጹት አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄ ምርጫ ደርሷል። በቀደም ጠቅላይ ሚኒስትሩ ፓርላማ ላይ እንዳነሱት ነገር ነበር። አሁን እርስዎ የደገሙትን በሚቀጥለው ምክር ቤት ከዚህ ብዙ እጥፍ የሚበልጡ ተቃዋሚዎች፣ ልዩ ድምጾች ተቃዋሚ ማለታቸው ነው እንደሚገቡ እርግጠኞች ነን፣ እሱንም ለማድረግ እየሰራን ነው ብለው ነበረ። እርሶም አሁን እንደዛ አይሆንም ብዬ አስባለሁ። እንዳሁኑ አይነት ፓርላማ ወይ ደግሞ እንደ ድሮ እንደተለመደ አይሆንም ብለው እያስባለሁ ብለው ነበር። መሬት ላይ ያለው ነገር የሚያሳየን ባለፈው ምርጫና በአሁኑ ምርጫ መካከል ተቃዋሚዎች ጭራሽ እየደከሙ ኦልሞስት እየጠፉ ኢዜማን ጨምሮ ማለት ነው እየደከሙ ነው የቆዩትና የህዝቡንም ቁስል ምክንያቱም ተቃዋሚ ፓርቲዎች አንዱ ሚናቸው ያ ነው፣ ስልጣን መያዝ ብቻ አይደለም። በዛ በምርጫዎች መሀል መሞገት አለባቸው፣ ፖሊሲዎችን፣ ህጎችን መሞገት አለባቸው በህዝብ ሳይድ ሆኖ ማለት ነው። ይሄ ባልሆነበት ምን እርሶስ ምን አስበው ነው ዳዚት ጎ ዊዝ ጠቅላይ ውስጥ ካሉት ጋር የሚሄድ ነገር አለው ወይ? እንደዛ እየሰራን ነው ያሉት አለ ደጋግሞ እሳቸውና ከዛ ጋር የሚሄድ ነገር አለው። ሁለተኛው ጥያቄ ይሄ ነው። ሶስተኛው ያው መቼስ እናውቃለን ከአዲስ አበባ 50 ኪሎ ሜትር ራዲየስ ደፍሮ መውጣት በጣም አስቸጋሪ የሆነበት ጊዜ ላይ ነው ያለ ነው። አብዛኞቹ አካባቢዎች የጸጥታ ችግር አለ፣ መንገዶቹም እንደዛው ናቸውና ይሄ በሆነበት ሁኔታ በእናንተ ሪዲንግ አሁን አካባቢ ሁኔታውን ባያችሁበት ሁኔታ በምን መልኩ ነው ምርጫ ነፃ ፍትሃዊ ምርጫ ማካሄድ የሚቻለው?
ቅድም የጠቀሷቸው የሎካል ገቨርንመንት ኢሹዎች ስላሉ ማለት ነው። ስለዚህ ይሄንን በምን ሁኔታ ነው ምርጫ ማካሄድ ይቻላል? ቢካሄድ እኔ በጣም ወዳለሁ። ነገር ግን አሁን ባለበት ሁኔታ እንዴት ነው ሊካሄድ የሚችለው ብላችሁ ነው ያሰባችሁት? መጨረሻ ኢዜማን በተመለከተ ያው መቼስ ኢዜማ ቤዙ ምን እንደሆነ ይታወቃል። የዜግነት ፖለቲካ ነው የሚያራምደው። በተለያየ መልኩ አሁን ካለው የብሔር ፖለቲካ ትንሽ ወጣ ተደርገው የተገፉ ዜጎችን ነው ሪፕሬዘንት አድርጎ ቤዙ እሱ ነውና እንደው በርሶ እይታ ያው መሪኖትና የኢዜማ ባለፈውና በአሁኑ ምርጫ መሃል እስከዛሬ ድረስ እንደው ሪሊ ይሄንን ቤዙን ሪፕሬዘንት አድርጎ ቆይታል ብለው ያስባሉ? አመሰግናለሁ። መልካም መጠየቅ የምፈልገው ምናልባት እንደሚታወቀው ኢዜማ እንግዲህ የዜግነት እንትንን አቀንቃኝ ነው እናውቃለን። ከበፊት ጀምሮ በተለይ የአማራ ህዝብ የሚቀበለውና የሚደግፈው ምንም እንኳን አሁን ተገፍቶ ወዳልሆነ ነገር ቢገባም እንኳን ከዚህ በመንተራስ ምናልባት ኢዜማ አሁን ባለው ሁኔታ የአማራን ህዝብ ምን ያክል አሳትፎ ወይም የአማራን ህዝብ ምን ያህል አሳታፊ ነው ብዬ ለመጠየቅ እገደዳለሁ። ምክንያቱም አሁን ባለው ሁኔታ የአማራ ልሂቃን፣ ፖለቲከኞች፣ ምሁራን፣ ጋዜጠኞች እንደዚሁም የፓርላማ ተመራጮች ጭምር በእስር ቤት እየማቀቁ ይገኛሉ። ነገር ግን ኢዜማ እንደ ዜጋ ከቆጠራቸው ድምፅ ሊያሰማ ወይም ደግሞ ሊከራከርላቸው ይገባ ነበር። በዚህ ላይ ያለው አቋም እንዴት ነው? ወይስ ዜግነት ሲባል ምናልባትም ዜጋ የሚባለው እንግዲህ አማራን አይጨምርም ወይ የሚለውን ነገር መጠየቅ እፈልጋለሁ። በተረፈ እንግዲህ ኢዜማ ውስጥ እናውቃቸው የነበሩ ብዙ ይሳተፉ የነበሩ በተለይ እንዲሁም ዘለቅ ያለ የፖለቲካዊ እሳቤ ያላቸው ሰዎች ነበሩ። በስም መጥቀስ ባያስፈልግም እንኳን እነሱ ሰዎች እንዴት ነው ሊወጡ የቻሉ? እንዴት ነው ኢዜማ ይሄንስ አካሄዱን ገምግሟል ወይ ብዬ መጠየቅ እፈልጋለሁ። አመሰግናለሁ። ወንዴ ነኝ ከአውስትራሊያ። ፕሮፌሰር ብርሃኑ ነጋ ከረጅም ጊዜ በኋላ ስላየሁ ሌሎችም ጓዶች ስለተገናኘን በጣም ደስ ብሎኛል። የኔም ጥያቄ ትንሽ ጠይቆት ጋር የሚቀራረብ ይሆናል። የመጀመሪያው በክልሎች አካባቢ በተለያዩ ክልሎች በአማራም በዚህ በኦሮሚያም የምናየው እንቅስቃሴ እኔ እንዳው ምናልባት ቢያንስ በማህበራዊ ሚዲያ ደረጃ እና በሌሎች ፕላትፎርሞች ደቡብ ውስጥ ነው እና አዲስ አበባ ውስጥ ምናልባት ብዙ እንትን ያሉት እና በፊት የነበሩት ችግሮች ምን ያህል ተወግደዋል ብለው ያምናሉ? በኦሮሚያ ክልል ለምሳሌ ባለፈው ኦልሞስት አልተወዳደረም ኢዜማ። በሶማሌ ክልል፣ በሌሎች ትንሽ ክልሎች አሁን ደግሞ በስፋት ይወዳደርበት በነበረው የአማራ ክልል ሁኔታውም ትርክቱም በድርጅቱ ላይ የተቃጡት መጠነ ሰፊ ዘመቻዎችም ብዙ ነገሮች እንደዛው ነው። ያው ኢዜማ ግን ያው እየሞከርኩ ነው እያለ ነው። ግን ምን ያህል ነው ፓርቲው ካለፈው የተሻለ ነገር ይዞ መጥቷል ብሎ ያስባሉ? የተለየ የምርጫ ስትራቴጂ ተከትሎ ወይስ በምን ሁኔታ ነው ያለው? ከደቡብና ከአዲስ አበባ ውጭ በምን ሁኔታ ነው ያለው? ብዙ ኢንፎርሜሽን የለም። እንቅስቃሴዎች የሚታዩት እነዛ አካባቢዎች ነው እና ለውጥ አለ ወይ? ካለፈው ምርጫ የተሻለ ሁኔታ አለ ወይ ነው። ሌላው ጥያቄ ከዚህ ከምክክሩ ጋር የተያዘው ነው። ቅድም ያነሱት ነገር አለ። ኢዜማ ምክክሩ ከምርጫ በፊት እንዲደረግ አስቦ ነበር። እኔ አይ ቲንክ የዛን ጊዜ ሊሆን እንደማይችል ሴንስ አደረግ ነበር። ምክንያቱም ምርጫው በተራዘመ ቁጥር ብዙ የሚነሱ ጥያቄዎች አሉ እሱ ያነሱት። ከዛ ውጪ እነዛን ነገሮች በዚህ በአጭር ጊዜ ውስጥ አድርጎ በ2 እና 3 ወራት ውስጥ ምርጫ ራዝሞ ማለት በጣም አስቸጋሪ ነው። ግን አሁን የሚነሱት ነገሮች መጋቢትም ተደረገ ምንም ብዙ ነገሮች ለምሳሌ የህገ መንግስት ማሻሻያ ሊኖር ይችላል። ከፕሪያምብሉ ጀምሮ
የአንቀጽ 39 አንቀጽ 47 እና የሚባሉ ነገሮች አሉ ማለት ነገሮች ቅድም ሰው የጠቀሷቸውና እነዛ ነገሮች እንግዲህ ምርጫው ይሄ የምክክር ሂደቱ ስኬታማ ከሆነ ብዙ ነገሮች ይለዋወጣሉ ብዬ አስባለሁ። ከህገ መንግስቱ ጀምሮ ምናልባትም በእኔ እምነት የክልሎች አወቃቀር፣ አስተዳደራዊ በጣም ብዙ ለውጦች፣ የህገ መንግስት ለውጥ፣ ውሳኔ የሚያስፈልጋቸው ሀሳቦች ምናምን ሊኖሩ ይችላሉ። ስለዚህ እነዛ ነገሮች ወራት ምናልባትም ብዙ ወራት ሊፈጁ ይችላሉ እና ከዛ በኋላ ግን ከተወሰነ በኋላ እስከሚቀጥለው ምርጫ ድረስ ሳይተገበሩ ሊቆዩ ነው ወይ? ህዝብ ውሳኔ ከተሰጠባቸው ስምምነት ላይ ኮንሰንሰስ ላይ ከተደረሰ እነዛ ነገሮች ይሄው ምርጫ ያመጣው ውጤትን ተከትሎ የሚመሰረተው መንግስት እንዳለ መቀጠል ይችላሉ ወይ? ይሄንን ማነሳው ለምንድን ነው? ብዙ መንግስታዊ ስትራክቸሮች ሊቀያየሩ ይችላሉ። ብዙ ነገሮች ሊለወጡ ይችላሉ። እንደዛ በሆነ ጊዜ አሁን ያለው የተመረጠው ፓርላማ ራሱ እንዴት ነው? በዛ ለምሳሌ የክልሎች መቀየምንት ማለት ቢመጣ ወደ ተለያየ አቅጣጫ ሌሎች ክልሎች ሊፈጠሩ ቢችሉ ወይ ደግሞ በሌላ አይነት አደረጃጀት እንዲሆን ቢወሰን የክልሎችን ስልጣን የሚገድብ ነገር ቢኖር ምናምን የመሳሰሉ ነገሮች ቢሆኑ ይሄ መንግስት ያንን የተለወጡ ነገሮች ተሸክሞ ነው እስከሚቀጥለው ምርጫ ራስ የሚሄደው ወይስ እንዴት ነው የሚሆነው የሚል ጥያቄ አለኝ። አመሰግናለሁ። አመሰግናለሁኝ። የእኔ ጥያቄ አጭር ነው። ሁለት ጥያቄ ነው የማቀርበው። መጀመሪያ ያው መንግስትና ፓርቲ ለይታችሁ ለሀገር ላይ በመስራታችሁ አፕሪሺዬሽን አለኝ። ጥያቄ ምንድን ነው? ያው ምርጫ ነው። ምርጫውን በተመለከተ ማለት ነው። ምርጫ ምንጊዜም ሰው ተሳስቶ የሚሆን የተለያየ ነገር ሊመርጥ ይችላል እና በአሁኑ ጊዜ መሬቱ ላይ ያለው ኢዜማ ለሚከተለው የዜግነት ፖሊሲ ምቹ የሰውን ድምፅ ሊያገኝበት የሚችል ምቹ ሲቹዌሽን አለ ወይ ብሎ ያምናለው። ሁለተኛው ጥያቄ ደግሞ ባለፈው ምርጫ ኢዜማ ተወዳድሯል እና ያው ብዙም ውጤታማ አልነበረም። ካለፈው ምርጫ ግምገማቸው ምናልባት ያን ስህተት ቤዚክ ስህተት ነው አሁን አርመንዋል ብላችሁ እንደ ነጥብ ያነሳችሁት ነገር ካለ እሱም ብትጠቅሱልን አመሰግናለሁ። አመሰግናለሁ። ፕሮፌሰርን አሁን ቀደም ሲያስረዱን በተለይ ከገዢው ፓርቲ አኳያ በሚቀጥለው ምርጫ ላይ የተሻለ ተቃዋሚ እንዲኖር ፍላጎት ያለ መሆኑ እርሶም ካሉት ቅርበት አኳያ ያንን አይነት ግንዛቤ እንደፈጠሩ ተረድተናል። ነገር ግን ከህዝቡ አኳያ ያለው አሰስመንት ደግሞ ይሄንን የሚያሳይ ነው ወይ? በተለይ አሁን ካለው አጠቃላይ ካለው የሀገሪቷ ሁኔታ አንጻር የህብረተሰቡ ወደ ተቃዋሚው ፓርቲዎች ድምፅ ለመስጠት በተለይ ደግሞ እንደ ኢዜማ አይነት የዜግነት ፖለቲካ ከሚያራምድ ፓርቲ አኳያ ሞር አሁን ደግሞ እነዚህ ብሔርተኞች ሞር ከባለፈው ምርጫም ትንሽ ስቴፕ አፕ አድርገው በመሳሪያ ወደ ታገዘ አይነት በሄዱበትና ሞር ላይክሊ ለኢዜማ አይነት ፓርቲ ፌቨረብል ኮንዲሽን በሌለበት ከህብረተሰቡ ማኳያ ያለው ፊሊንግም ይሄ በሆነበት ሁኔታ የመንግስት ዊሊንግነስ ብቻ ወንበር ያስገኛል ወይስ ገዢው ፓርቲ በተወሰኑ ኤሪያዎች ላይ ባለመወዳደር ለተቃዋሚዎች በዛ ቦታ ላይ እንዲመረጡ የሆነ የመልቀቅ ወይም ደግሞ የመስጠት አይነት ነገር በማድረግ ድምፅ እንዲያገኙ ለማድረግ ታስቦ ካልሆነ በስተቀር የህብረተሰቡ ላይ ያለው እንትን መረዳታችን አሁን ያን ከገዢው ፓርቲ ያለው ዊሊንግነስ ሊገኝ የማይችልበት ሁኔታ ተፈጥሮ ልክ እንደ ባለፈው አይነት ምርጫ ውጤት ሀፕን ሊያደርግ የሚችልበት እድሉ ያለ ይመስለኛልና
ከዚህ አኳያስ እንዴት ነው የሚታየው የሚለውን ነገር አንድ ጥያቄ ያነሳለሁ። ሌላኛው ደግሞ ኢዜማን እረዳለሁ፣ ይገባኛል። ግን ኢትዮጵያን በጣም ከማንም እንደሚያስቀድም እንረዳለን። ግን ብዙ ልጆች ያላት እናት አንድ ልጇ ብቻ ሞር ሴንሲቲቭ ሲሆንላት፣ ሌሎቹ ግን በአንድም በሌላ መልኩ ለእናታቸው ያላቸው ሊያደርጉት የሚገባው ነገር እንደ ልጅ ያን ያህል ባልሆነበት፣ እንደውም ደግሞ እናታቸውንም ከተለያየ መንገድ ሊያጠቁ የሚችሉበት ይሄ አድቨርሰሪ አይነት ባሆኑበት ሁኔታ በጣም ኢዜማ ሴንሲቲቭ ሆኖ ብቻውን ሊያድናት ይችላል ወይ? እኔ ይሄ የሆደ ሰፊነቱን አገራዊ እንትኑን በጣም አፕሪሺየት ነው ማድረገው። ዳስ ዋይ ኢዜማን የምወደው በዚህ ነው። ኦነስት ግን ደግሞ የኛ ስስነት የሌሎቹ ደግሞ ልበደንዳናነት የምንፈልጋትን ኢትዮጵያ ይፈጥራታል ወይ የሚለው ጥያቄ ያለብኝና እስቲ ከዚህ አኳያ አመሰግናለሁ። አንተነህ ያነሳው አገር ውስጥ ያለው ሁኔታ የሙስና ችግር፣ ስርዓት አልበኝነት ባለበት ሁኔታ ይህን ችግር የፈጠረው መንግስት ችግሩ እንደፈጠረ መናገር ይህንንም መታገል አይገባም ወይ? ራዘርዛን ትብብር ብሎ ትብብር መተባበር ያስፈልጋል ምናምን ከሚለው ያልከው በመጀመሪያው ፓርት ላይ አይ ቲንክ ብዙ ክርክር የለንም። ኢን ዘ ሴንስ ዛት በጣም በጣም ከፍተኛ ሙስና በተለይ ሎወር ሌቭልስ እና በትናንሽ የመንግስት ተቋሞች ውስጥ በሚሰሩ ሰዎች ውስጥ በጣም አለ። አይ ቲንክ ሁሉም ሞስት ላይክሊ አንተም ትረዳለህ ብዬ የማስበው ይሄ ሌቭል ኦፍ ኮራፕሽን እና በስቴት ሌቭል ስለ ኮራፕሽን የሚያወሩ ሰዎች ስቴት ሌቭል ኮራፕሽን እና ፔቲ ኮራፕሽን የሚሉት አለ። በታች ህብረተሰቡ ሰርቪስ ለማግኘት በየትኑ በሚሄድበት ጊዜ ኢንክሉዲንግ ወዘር ኢት ኢዝ ገቢዎች ጋር ኦር ኤኒዌር ጉምሩክ ኦር ዋቴቨር ኢት ኢዝ የሚገጥመው አይነት የሙስና አይነት ነው። ኦር የመንግስት ሌሎች መንግስት መስሪያ ቤቶች የሚገጥመው አይነት እና ይሄ በአት ስቴት ሌቭል በሰፊው የሚዘረፍበት ቱ ዘ ኤክስቴንት ኦፍ ስቴቱ ሊሰራ የሚያስባቸውን እንኳን ፕሮጀክቶች የማይሰራበት ለምሳሌ በቲፒኤልኤፍ ጊዜ የነበረው አይነት ኮራፕሽን ዌር በገርድ ላይ የነበረውን አይነት ዝርፊያ ማስ ሌቭል ቱ ፖይንት ዌር ፕሮጀክቱ መሰራት የማይችልበት ደረጃ ላይ እስኪያደርሰው ድረስ ያሉ አይነት ሙስናዎችን ለይቶ ማየቱ ኢምፖርታንት ይመስለኛል። በእኔ እምነት በስቴት ሌቭል ያለው ኮራፕሽን ይሄ ከሎንግ ተርም ኮንትራት ጋር ከስቴት እንትን ጋር ያለው ሙሉ ለሙሉ እንኳን ጠፋ ባትል ሲግኒፊካንትሊ ቀንሷል ብዬ አምናለሁ። ያ ባይሆን በምንም አይነት ይሄ በስቴት ደረጃ ያለቁ ፕሮጀክቶችን ለመጨረስ የሚያስችል ገንዘብ አይኖርንም ነበር። ኢንፋክት ዋን ኦፍ ኢን ተርምስ ኦፍ አሴስመንት በብዙ ኢንዲፔንደንት እንትኖች ላይ አናሊስቶችም እንትን የሚያደርገው ኢንክሉዲንግ ኢንተርናሽናል ተቋማት ኤግዛክትሊ ዳት ዌር ኢዝ ዘ ስቴት ጌቲንግ ኦል ዚስ ሪሶርስስ ቱ አክቹዋሊ ዱ ኦል ዚስ ፕሮጀክትስ እነኝን ሁሉ ፕሮጀክቶችና ጀስት ሉክ አት ገርድ አይ ሚን ኢት ዋዝ ለውጡ በሚመጣ ጊዜ በ4 ቢሊዮን ያልቃል የተባለው ደርግ ማነው ገርድ 8 ቢሊዮን ወጥቶበት ግማሽ ጋር እንኳን አልደረሰም። ኢን 4 ይርስ ያንን ፕሮጀክት ማጠናቀቅ ተችሏል። ዚስ ኢዝ ትሩ ቱ ኮይሻ፣ ዚስ ኢዝ ትሩ ቱ ሜኒ የመንገድ ፕሮጀክቶች፣ ዚስ ኢዝ ትሩ ቱ ባቡር፣ ዚስ ኢዝ ትሩ ቱ ግብርና ላይ የሚካሄዱት እንትኖች፣ ዚስ ኢዝ ትሩ ቱ ኮሪዶር ኤንድ አዘር እንትንስ። ሶ ይሄ ፕሮጀክትን ለመጨረስ የሚያስችል የስቴቱን ሪሶርስ አት ግራንድ ሌቭል ውሳኔ የሚሰጡት
ሰዎች አካባቢ የበፊቱ አይነት ኮራፕሽን አለ ወይም ተባብሷል ማለት አናሊቲካሊ ፌር አይመስለኝም፣ እውነትም ነው ብያለሁ። ከታች ግን በጣም በጣም እንዳልከው ብሷል ቶ የሰርተን ዲግሪ አይን አውጥቷል። ኢን ሴንስ ዛት እንደው መደባበቅም የሌለበት ይመስላል አንዳንዱ ቦታ ላይ ኤንድ ዚስ ኤግዚስት ኢን ኦልሞስት ኦል በአብዛኛው የመንግስት እንትንስ ተቋሞች ኢንክሉዲንግ ፍርድ ቤቶች በምናምን አካባቢ እሱ አለ፣ ምንም ጥያቄ የለውም። ቅድም ያልከው ደግሞ ይሄ ሽፍትነት በጣም በጣም ስለሰፋ ይሄ በየቦታው ማገት እና ገንዘብ መቀበል ስርዓት አልበኝነት ያልከው አለ። the question becomes ይሄ በመንግስት የተፈጠረ ነው ወይንስ ለረጅም ጊዜ ተከማችተው የመጡ ኢሹዎች በአንድ ላይ ተሰብስበው የፈጠሩትና ግን ዴሊበሬት የሆነ የስቴቱ ባኪንግ የሌለው አይነት ነው የሚለው? አሁን ለምሳሌ እገታን በሚመለከት ምንም ዳውት የለኝም ዛት መንግስት ያለበት አይደለም። በት አት ሴም ታይም ይሄንን ማለት አት ሎወር ሌቭል ያሉ የመንግስት አስተዳደር ኦር ኢቭን ሴኩሪቲ አፓራተስ ውስጥ የሚሰሩ ሰዎች ከሚያግቱት ሰዎች ጋር ሆነው አንዳንድ ነገር አያረጉም ወይ ብትለኝ ኖ ኢትስ ፖሲብል ዛት they would do ልልህ እችላለሁ። ሶ አይደንቲፋይ ማድረግ ይጠይቃል ማለት ነው። this is a much more complicated problem ግን አይደንቲፋይ ማድረግ ይጠይቃል። እንትኑ ይቅርታ አይ ሆፕ አልጠፋም፣ ግን ባትሪ ዚሮ ነው እያለኝ ነው። ቻርጀር ደግሞ የለኝም ለጊዜው። ቶሎ ቶሎ ልሂድ። ጥያቄ ግን ታዲያ ይህንን ማመላከት አይገባም ወይ? በመንግስት በኩል ያለውን ችግር መንገር አይገባም ወይ? እኔ ሶፋር ሳም ኮንሰርንድ ኢዜማ እነኝን ነገሮች ለማሳየት ያልሞከረበት ፐብሊክሊ ወጥቶ እነኝን ችግሮች ህብረተሰቡ እንዲያውቅ መንግስትም እንዲያርም ያላደረገበት የለም። and I don't think there is any other party ከኢዜማ በተሻለ ይሄንን ያደረገ አለ ብዬ አላምንም። ይሄንን ማድረግ ግን ኮንፍሮንቴሽናል በመሆን አይደለም። ይሄ ትግል ያልከው ትግል what does it actually mean? በተለይ በሰላማዊ መንገድ ምናምን ነገር መሆን አለ ካልክ ዜን ትግሉ በቃ እንደዚህ አይነት ችግሮች ሲኖሩ ማሳየት፣ በምርጫ ጊዜ የመንግስት ችግሮች ምን እንደሆኑ ማውጣት እናንትን ማድረግ፣ በተቻለ መጠን ይሄ የሚደረገው እንቅስቃሴ የበለጠ የማህበረሰብ ግጭት እንዳይፈጥር መከላከል። and I think ኢዜማ ይሄን እያደረገ ነው ብዬ አስባለሁ። ይሄ ኢንቫይሮንመንት ባለበት ሪሊ ሚኒንግፉል የሆነ ምርጫ ይካሄዳል ወይ? ምርጫው ደግሞ ለውጥ የሚያመጣ ይሆናል ወይ? በኋላም የጠየቀው አንድ ጥያቄ አይ ቲንክ ፕሮባብሊ በላይ ነው መሰለኝ። ይሄ በዚህ ሁኔታ ላይ ፓርላማ ሞር ሰዎች ይገባሉ የሚለው ኦፕቲሚዝም ከየት መጣ? ምርጫስ ሊካሄድ ይችላል ወይ? አንተ ያልከው ያው ትንሽ ኤግዛጀሬትድ ነው። የ50 ኪሎ ሜትር ወጥቶ መግባት አይችልም የሚለውን አንተና እኔ አንድ ከተማ ውስጥ ከሆነ የምንኖረው ወር አንድ አገር ውስጥ የተለያየ ነገር ነው የምናየው ማለት ነው እንጂ ይሄ የሴኪሪቲ ኢሹዎች አሉ ወይ? በእርግጥም አሉ። ይሄ የሴኪሪቲ ኢሹዎች በአብዛኛው የሀገሪቱ ቦታ ምርጫ እንዳይካሄድ ያደርጋሉ ወይ? አይ ዶንት ቢሊቭ ሶ። በእኔ እምነት አይ ቲንክ ከምርጫ ቦርድም ከሰማሁት አይደንቲፋይ የሆኑት ቦታዎች ሜቢ 50-60 ቦታዎች ላይ በደንብ ፕሮፐር የሆነ ምርጫ ማካሄድ አይቻልም እንጂ አንተ እንዳልከው ለምሳሌ ሶማሌ ክልል ውስጥ ምርጫ ለማድረግ የሚቸግር ምንም ነገር የለም እኔ እስከማውቀው ድረስ። ደቡብ
ብዙ ችግር የለም። አዘርዛን ሪሊ አማራ ክልል ኦሮሚያም እኔ ምርጫ የሚከለክል የሴኪሪቲ ኢንቫይሮንመንት አለ ብዬ አላምንም። አማራ ክልልና ትግራይ ውስጥ ያለው ነው ትንሽ እንትን የሚያደርገው። አማራ ክልልም ውስጥ ቢሆን ብዙዎቹ ቦታ ይካሄዳል የሚል እንትን ያለኝ አባሎቻችንም ከዛ የሚወዳደሩት የሚነግሩን ይሄንን ነው። ሜይ ቢ ከከተማዎች በጣም ራቅ ያሉ ቦታዎች ካልሆኑ በቀር ብዙ ቦታዎች ላይ መካሄድ ይችላል ነው የሚሉት። ኢዜማ የዜግነትን ፖለቲካን በትክክል ወክሎታል ወይ? አይሚን ብዩ ነው ፖለቲካው በዜግነት ላይ የተመሰረተ ነው ብሎ የተነሳ ሌላ ፓርቲ እኔ አላውቅም። አንተ የምታውቅ ከሆነ ትነግረኛለህ። በትክክል ወክሎታል ወይ ማለት በዛ ምክንያት ብዙ ድጋፍና ሰፖርተሮች አግኝቷል ወይ ከሆነ እንደዚህ እጅግ በተተራመሰና ፖለቲካው ከብሔር እንትን ጋር በጣም በተጨማለቀበት ባለፈው 5 ዓመት ሰርቫይቭ መደረጉም ኢዜማ ኮሄረንት ሆኖ በሌሎች ጊዜዎች እንደምናየው በፓርቲ ውስጥ ትርምስ ተፈጥሮ ምናምን እንትን ሳይል አቋሞቹን ይዞ መቀጠሉ ራሱ የነበረውን ሁኔታ ለሚያውቅ ሰው በጣም ትልቅ ነው። እንደምታውቀው ነው ፌር ውይይት ሲደረግ ከተባለ አብዛኛው የአገራዊ ፖለቲካ የዜግነት ፖለቲካ ባይሆን አገራዊ ፖለቲካ ኢትዮጵያ ብሎ የሚነሳ ፖለቲካ ብዙ ኮንስቲትዩንሲ አትሊስት ፍሮም ዘ ኤሊትስ እና ትንሽ እንትን ካለው የከተማው ምናምኑ ሰው ያለው አብዛኛው የአማራ ማህበረሰብ ውስጥ ነበር። አይ ቲንክ ዋን ኦፍ ዘ ትራጀዲስ የኢትዮጵያ ፖለቲካ የዚህ ያለፈው 5-6 ዓመት የኢትዮጵያ ፖለቲካ ትራጀዲ ወዝ የብሔር ፖለቲካ እየሞተ ነው ብሎ ማሰብ በሚቻልበት ጊዜ ወር በተወሰነ ደረጃ ወደዛ ነው የምንሄደው። ሌላ መንገድ የለውም ካሁን በኋላ ቢኮዝ ያ ፖለቲካ ይሄ የብሔር ፖለቲካ ያመጣውን መከራ አይ ቲንክ ሁላችንም የምናውቀው ነው ከቲፒኤልኤፍ ጊዜ ጀምሮና በዛ ጊዜ ላይ አማራን ያዳከመው የዜግነት ፖለቲካ ነው። ስለዚህ የዜግነት ፖለቲካን ከአማራ ክልል አስወጥተን ሞር ወደ አማራ ብሔረተኛነት እንከተዋለን የሚል በእኔ እምነት በጣም የተሳሳተ ፖለቲካ ውስጥ መገባቱ አገራዊ ሆኖ ጠንክሮ ሊወጣ የሚችልን ብሮድ ኮአሊሽን በተወሰነ ደረጃ አዳክሞታል። ምንም ጥያቄ የሌለው አይ ዶንት ቢሊቭ አብዛኛው አማራ ኢንክሉዲንግ በተለይ ገጠርና ገበሬው አካባቢ ስቲል ከኢትዮጵያዊነት ብዙ የወጣ ሴንቲሜንት አለው ብዬ አላምንም። ግን አይ ቲንክ ሰርተን በጣም ቮካል የሆነ በጣም በሰፊው ማሰብ የማይችል የአማራ ኤሊት በለው ምን at the dying bed of TPLF ከቲፒኤልኤፍ ጋር አብሮ ዘረኛነት እየሞተ ነው ብለን በምናስብ ጊዜ አማራውን ወደዛ መክተቱ ቀላል ያልሆነ ዳሜጅ እዛ ፖለቲካ ላይ አምጥቷል። ምንም ጥያቄ የለውም። ሶ ምንድነው ኢዜማ ማድረግ ያለበት? just to push on because there is no other option። ታዲያ ምን ተነስተን እኛ ተመልሰን ብሔረተኛ ነን? ብሔረተኛ ማን ሆኖ እኮ it's because we don't believe in it, it's not useful እና ጥሩ ፖለቲካ አይደለም ሀገር የሚያጠፋ ፖለቲካ ነው ብለን ነው ከድሮ ጀምሮ የታገልነው። አሁንም የምንታገለው እሱ ነው። and in fact ባለፈው 5 ዓመት የታየው ነገር ቢኖር ሌላውን ቦታ ተወና just ቲፒኤልኤፍ ትግራይ ውስጥ የሆነውን ነገር ለሚያይ የዘር ፖለቲካ ምን ያህል መጥፎ እንደሆነና ለዛ ቆምንለት የሚሉት አካላት ምን ያህል ያንን ህብረተሰብ ሊያጠፉት እንደሚችሉ ነው ያየን። እና በጣም ሪግሬተብል ነው at the last moment የአማራ ወደ አማራ ብሔረተኛነት መሄዱ። እና I hope again አማራው ውስጥ እንዳልኩት በገበሬው ውስጥ ያለው
ኢትዮጵያዊነትን በሌላ መጠጥ ባሉት ሰዎች በደንብ ማሰብ በሚችሉ ሰዎች ያለው እንትን ተመልሶ ቀና ብሎ ይመጣል ብዬ ተስፋ አደርጋለሁ። አይ ቲንክ ለኢትዮጵያ በጣም በጣም ኢምፖርታንት ነው ብዬ ስለማምን ያ በሚሆን ጊዜ የኢዜማ አይነት ከመጀመሪያ ጀምሮ የዜግነት ፖለቲካ ነው የሚሻለን ብሎ ያንን ፈርም ሆኖ ሰዎች በኢሞሽን ወደ ብሔረተኛነት ሲገቡ የለም አያዋጣም ብሎ የቆመ ፓርቲ አትሊስት ኢን ዘ ሎንግ ረን የቆመበት መስመር ትክክል መሆኑን ማየት የሚቻል ይመስለኛል። ኢፍኖት በአሁኑ ምርጫ በጥቀስ እያለ ዴቨሎፕ እያደረገ ሲሄድ ለዚህ ነው ይሄ ሁለተኛው በላይ የጠየቀው የዜግነት ፖለቲካን የአማራ ህዝብ ይደግፋል፣ ግን ኢዜማ ምን ያክል ይህንን የአማራ ህዝብ ይወክላል ብለህ የጠየቀው የኢዜማ ሀሳብ እኔ እስከሚገባኝ ድረስ የአማራን ህዝብ መወከል አይደለም፣ ወር የኦሮሞን ህዝብ መወከል አይደለም፣ ወር የደቡብን ህዝብ መወከል አይደለም። የኢትዮጵያን ህዝብ በሙሉ ኢትዮጵያዊ ነኝ ብሎ የሚያስበውን ሁሉ መወከል ነው። ከኢትዮጵያዊነት ይልቅ በብሔር መደራጀትና በብሔር እንትን ማድረግ ይሻለኛል ያለን ኢዜማ አይነቱ ምንም ሊያደርገው አይችልም። ተሳስታችኋል፣ ወደዛ ውስጥ አትግቡ ከማለት በቀር ውክልና በዘር ከሆነ እኛ ማንንም አንወክልም። ውክልና ግን በኢትዮጵያዊነት ከሆነ አይ ቲንክ ከማንም ፓርቲ በላይ ደረታችንን ነፍተን ለሁሉም ኢትዮጵያዊ ቆመናል ብለን መከራከር የምንችል ይመስለኛል። ኤንድ ሪሊ ታሪክም ይሄንን ይሄ እብደቱ መቀነስ ሲጀምርና በረጅሙና በሰፊው ማሰብ ሲጀመር ያንን ያስረግጣል ብዬ አምናለሁ። አይ ቲንክ ይሄ ብዙ ፖለቲከኞች ከኢዜማ ወጥተዋል። አጌን ምን አይነት ፖለቲከኞች እንዴት ወጡ? ለምን ወጡ? የት ደረሱ? ወጥተው የሚለውን እንትን ከማድረግ በደንብ አስቦ ለሚናገር አይ ቲንክ ዊ ኦል ኖ ዘ አንሰርስ በት ሌሎቹ እነ ሙሉ ዓለም ምናምን ይሄን ሊመልሱ ይችላሉ። በእርግጠኛነት የምነግርህ ግን አይ ቲንክ በኢዜማ ላይ የደረሰውን ያክል ዴሊበሬት የሆነ ለማፍረስና ኢዜማን እንትን ለማድረግ የተደረገው ሙከራ ኢዜማ ጠንካራ ድርጅት፣ መርህ ያለው ድርጅት፣ ጠንካራ ስትራክቸር ያለው እንትን ባይሆን ኖሮ ይፈርስ ነበር። ግን ሁሉም ሞከሩ፣ ሁሉም አልቻሉም። የብሔረተኝነት ፖለቲካ ምን ያህል ችግር እንዳለው አይ ቲንክ ኢንክሪዚንግሊ ኦብቪየስ እየሆነ አይ ቲንክ ከዛ እብደት ቀስ እየተባለ እየተወጣ ይካሄዳል ብዬ ነው ተስፋ የማደርገው። ኤንድ አይ ቲንክ ትሬንዱ የሚያመለክተውም በእኔ እምነት እሱን ቢኮዝ የብሔር ፖለቲካ ተካሄደባቸው ኤኒ ኦፍ ዘ ሪጅንስ እና በተለይ ደግሞ ያንን ደግሞ በጉልበት እናገኛለን ተብሎ የተሄደበት እንትን ሌላውን አይደለም የራሱን የክልሉን ህዝብ ሲጠቅም አላየንም። ኢንፋክት የክልሉን ህዝብ የበለጠ ችግሩ ሲከት ነው ያየነው። በትግራይ የኦሮሞ ብሔረተኛነት የተወሰነ መሬት የረገጠባቸው ቦታዎች ህዝብ በጣም ስቃዩን ያየበት ሁኔታ ነው። የአማራም ክልል የብሔረተኛነትን ይዞ በተነሳ ጊዜ በጣም በብዙ ሁኔታ የአማራን ህዝብ ጎድቶታል ብዬ አምናለሁ። ይሄንን ዝም ብሎ እንደ ኢትዮጵያ ብቻ ሳይሆን በትምህርት ሴክተሩን በደንብ ቀረብ ብዬ አይቼዋለሁ። ታውዘንድስ ኦፍ ስኩልስ ተማሪዎች ትምህርት ቤት እንዳይሄዱ በመከልከላቸው ብዙ የአማራ ህጻናት ትምህርት ቤት ውስጥ መግባት አልቻሉም። ትምህርት ቤቶችን በጦርነት የፈረሱ ትምህርት ቤቶችን በቲፒኤልኤፍ የፈረሱ ትምህርት ቤቶችን ለመስራት ስንሞክር እንደገና ሄደው እሱን ማፍረስ የትግል እንትን ከሆነ ዜን ዊ አር ኖት ጌቲንግ አውት ኦፍ ዘ ኦልድ ፖለቲክስ። ለእኔ ያ ፖለቲካ አይደለም፣ እብደት ነው። ሶ የኦሮሞም ሆነ የአማራ ህዝብ የዘር ፖለቲካን ይዞ በመሄዱ የተጠቀመው ነገር ህዝብ ሳይሆን ኤሊቱ ራሱ ህዝቡን ጠቀሙት ብዬ አላምንም። ኤንድ ከማንም ጋር በምንም ሁኔታ ቁጭ ብዬ መከራከር እችላለሁ። ይሄንን በፋክት ላይ ተመስርቶ ዋት ሃፕንስ ዌን ዲስ ካይንድስ ኦፍ ኮንፍሊክትስ ቴክ ፕሌስ ሉክ አት ትግራይ 700-800 ሺህ
ህዝብን ያስጨረሱት ኤንድ ሊትራሊ ትግራይ የሚባል ኢኮኖሚ ኮምፕሊትሊ እንዲፈራርስ የሆነበት ሁኔታ ነው ያለው። ከዛ የትግራይ ህዝብ ተጠቀሙ ኢቭን አፍተር በዛ በኩል ሆኖ ስልጣን ይዞ 30 ዓመት ገዝተው ከዛ እብደት መውጣት አቅቷቸው ዜን ኦል ዳት ዋቴቨር ጌን ዜ ሃቭ በሙስናም በምናምን የሚያገኙትን ንብረት ኢኮኖሚውን ከማፈራረስ የበለጠ ያመጡት ጥቅም የለም። So really I don't think we should have any illusion and I'm telling you as 40 ዓመት ምናምን ፖለቲካው ስለነበረ ሰው እና ላየ ይሄን ሁሉ በዘርና በማንነት ላይ የተመሰረተ ፖለቲካ አገርን ምን ያህል ሊያጠፋት እንደሚችል ሉካት እኛ አካባቢ ከኢትዮጵያ ጀምረህ ሱዳንን፣ ሶማሊያን ማየት ትችላለህ። እናንተ ሀገር አሜሪካን ሀገር ሄደህ አሁን የተፈጠረውን ይሄ የነጭ ብሔረተኝነትን ከፍ ለማድረግ የመጣው ነገር እንዴት አድርጎ የ200 ምናምን ዓመትን ትራዲሽን እየገደለ እንደሆነ እያየህ ነው። ሀገርን እንዴት እያመሰቃቀለ እንዳለ ዜርፎር እኔ ፖለቲካ ዊች ኢዝ አጠቃላይ የህዝብ ጉዳይ እና ዘር አብሮ አይሄዱ። they just don't go together. it is politics is about everybody. አጠቃላይ የህብረተሰቡን ሁኔታ እንዴት እናሻሽላለን ነው እንጂ ፖለቲካና ዘርን ስትቀላቅል ዘይትና ውሃን መቀላቀል አይሆንም። and I think we have seen it በራሳችን ኤክስፒሪየንስ we have seen it በሌሎች ሀገሮች ኤክስፒሪየንስ እና እንዴት እንወጣበታለን ነው መሆን ያለበት ውይይቱ። አሁንም ዝም ብሎ ኢሞሽናሊ ያንን ይዞ መሄድ አይመስልኝም። Again, at the end of the day, history would be here to judge, to see ከዛ የሚገኝ ውጤት ካለ we'll see. But I don't think so. And I don't think በተለይ እዚህ ዳይሬክትሊ እሳት ውስጥ የሌሉ ሰዎች ያንን ፍሌም ዝም ብሎ መጫርና ማባባስ በእርግጥም ቆመንለታል ብሎ የሚያስቡ ከሆነ ለዛ ህዝብ ደግሞ ማሰብ አለባቸው ብዬ አስባለሁ። ወንድማገኝ ያነሳኸው ከምክክር በኋላ 5 ዓመት ቆይቶ ነው ወይ የምክክር ውጤት ተግባራዊ የሚሆነው? ሚኒንግ ሶ ሌትስ ሴይ በዚህ ዓመት መጨረሻ አጠቃላይ የምክክር ሂደቱ ቢያልቅና እነኚህ አርቲክሎች የኮንስቲቱሽን እንትኖች በዚህ ቀየሩ ምናምን የሚል አጠቃላይ ስምምነት ቢደረግ ወይም በሬፈረንደም ቢጸድቅ ዜን ዋት እንደገና 5 ዓመት ቆይተን ነው የሚለው የኔም ጥያቄ ነው፣ ግን አይመስለኝም። አይ ቲንክ ፈንዳሜንታል የሆነ የፖለቲካ አደረጃጀቱን የሚቀይር ስለሆነ የምክክር ሂደቱ ውጤት ሜቢ አይ ዶንት ኖ 1 ዓመት ምናምን በኋላ ይሄንን ተግባራዊ የሚያደርግ አዲስ የምርጫ ሂደት ይኑር ተብሎ ውይይት የሚጀምር ይመስለኛል። ተስፋ ማድረገውም እሱን ነው rather than wait for 5 years። አሚኑ ያነሳው ዘሴም ከቅድም ካልኩት ጋር ለዜግነት ፖለቲካ ምቹ ሁኔታ አለ ወይ? እየተፈጠረ እየሄደ ነው ብዬ አምናለሁ። አይ ቲንክ እየተፈጠረ የሄደበት ምክንያት እኔ የማምንበት ምክንያት is because the disaster ዛት የብሔር ፖለቲካ is ምን እንደሆነ ያላየ ኢትዮጵያዊ አለ ብዬ አላምንም። ካሁን በኋላ የብሔር ፖለቲካማ ያው 40 ዓመት ምናምን ሄድንበት። 40 ዓመት ላይ ዲዛስተር ለሁሉም ያንን ይዘው ለተነሱት ይሄ የመንደር እንትን ሆነው ዝም ብሎ ስልጣን አጠገብ በማሾካሾክ የሚያገኙት እንትን ካለ ከዛ የተጠቀሙ ሰዎች ካልሆኑ በቀር እንደ ህዝብ በብሔር ፖለቲካ ተጠቀመ የሚባል ህዝብ አለ ብዬ አላምንም። ዜርፎር ወደድንም ጠላንም the politics is gonna move towards that። ባይሆን እንኳን ያ ባይሆን ዜን ስህተት መሆኑን እያወቅን ለጊዜያዊ ፖለቲካ ብለን ኦር ደጋፊ ለማሰባሰብ ብለን ብሔረተኛ ተመልሰናል። እኔ አይ ሆፕ እኔ አትሊስት ከፖለቲካ አመራር ሪታየር ማድረጊያ ጊዜ የደረሰ ሰው ነኝ። በት ኢቨን ለወጣቶቹ የኢዜማ ሰዎች አይ ዶንት ቲንክ ይሄንን የሚያስቡት አይመስለኝም። አይ ዶንት ቲንክ የኢትዮጵያ ሁኔታ ያንን ሰፖርት የሚያደርግ አይመስለኝም። ሜኒሞር ጊዜ ሊወስድ ይችላል። የዛ ቅሪት ስቲል ችግር ሊፈጥርብን ይችላል። ቅድም እንደተባለው የሙስናውም የምናምኑም ትንሽ ጊዜ ሊቆይ ይችላል። በት ኦል ዲስ ኢዝ ቬሪ ኩዊክሊ የሚሞት ይመስለኛል።
ህብረተሰቡ ለተቃዋሚ ፓርቲዎች ድምፅ ይሰጣል ብለህ ታምናለህ ወይ ያልከው አዳነ፣ ውልሲ አይ ቲንክ በተወሰነ ደረጃ ህብረተሰቡ ላይክ ብዙ ሰዎች የሚያዩት ነገር ያውቃላችሁ፣ ላይክ ኤቭሪቲንግ ውሃው ግማሽ ሙሉ ነው ግማሽ ጎዶሎ ነው። እንዲህ አይነት እንትን ላይ ጥሩ ነገሮች አሉ፣ መጥፎ ነገሮች አሉ። and if you are a pessimist you see the bad side as በጣም ትልቅ፣ if you are an optimist ውሃው ሙሉ ነው ትላለህ። ብዙ ነገሮች የሚወስኑት ይመስለኛል የአብዛኛውን ህዝብ የድምፅ ውሳኔ። በእርግጥ መስማማት ያለብን አሁን ባለው ሁኔታ ከቀጠለ over the next 4-5 years ሞር ከሌላ ጊዜው ይልቅ የተቀዛቀዘ የምርጫ ሂደት ይካሄዳል ብዬ አስባለሁ። በት አይ ሆፕ ኢሹዎች መውጣት ሲጀምሩ፣ ክርክር ሲጀምር፣ ውይይት ሲጀምር ዜን ፒፕል ውድ ስታርት ቱ ቲንክ እና ተስፋ የማደርገው ህዝቡ ሲመርጥ እንደ በፊቱ ዝም ብሎ ኢሞሽናሊ ሳይሆን ቁጭ ብሎ አስቦ ለእኔ ለልጆቼ ለልጅ ልጆቼ የሚሻለኝ ምን አይነት ሀገር ነው፣ ያንን ሀገር ደግሞ እንዲኖረኝ የሚረዳኝ ምን አይነት ፖለቲካ ነው ብሎ አስቦ ይመርጣል ብዬ አስባለሁ። ና መንግስት ሆን ብሎ ቦታዎች ለቆ እንትን ያደርጋሉ ወይ አይ እርግጠኛ አይደለሁም። but the attitude አንዱ በተቃዋሚዎች ዘንድ ያለው ሚስ አንደርስታንዲንግ የስቴቱን ኢምፖርታንስ እና ብዙ ነገር ለማድረግ ያለውን አቅም ካመነበት ወር ከታመነበትና ይሄ ነገር ይሻላል ከተባለ አንደር ኤስቲሜት ማድረግ የለብንም። ኢፍ ያንን አስበው ሞር ተቃዋሚ እንዲገባ ምናምን ሆን ብለው ከሰሩ ሰየው አይ ሚን that's a good thing ይመስለኛል። ያደርጋሉ ብዬ አላስብም። በት ካደረጉት በጣም ጥሩ ነው። ይሄ እንደውም ሳይን ኦፍ ማቹሪቲ እንደ አገር ፖለቲካው የተለያየ ድምፆች ሲኖሩት ነው የሚሻለው ብሎ አምኖ ከራሱ ሰዎችና ከራሱ የፓርቲ አባላት አስወጥቶ የተለየ ሀሳብ ያላቸውን ፓርላማ ውስጥ እናስገባ ብሎ ከሄደ ሜቢ ብልጽግና እኔም ካሰብኩት በላይ ምናልባት ሞር ማቹር እያደረገ የሀገሪቱን ሁኔታ በደንብ እየተረዳ ነው ማለት ነው። አይ ሃቭ ኖ ሪዝን ቱ ቢሊቭ ይሄን ያደርጋሉ ብዬ አላስብም። በት ዊ ዊል ሲ። በመጨረሻ አዳነ ያነሳው ኢትዮጵያ ብቻውን ኢዜማ ብቻውን ኢትዮጵያን ሊያድናት ይችላል ወይ? ኖ ኢዜማ ብቻውን ሊያድናት አይችልም። ለዚህ ነው ሰፋ ያለ ማህበረሰቡን ሁሉ ያካተተ ፖለቲካ ውስጥ መግባት አለብን ብለን የምናስበው። አይ ኦልሶ ብሊቭ በጣም ብዙ ሰዎች አሉ ብዬ አስባለሁ ዳት ሜቢ የፈሩ እየቸሩ ፖለቲካ ውስጥ እንኳን መግባት ባይፈልጉ በአጠቃላይ በአገር ደረጃ ላለፈው 40 ዓመት የሄድንበት የብሔር ፖለቲካ በፍጹም መቀጠል አይችልም፣ አያዋጣም። ሞር የተረጋጋ ፖለቲካ ውስጥ መግባት አለብን። ይሄ ሲጀምር ይሄንን ውይይት ባነሳሁበት መልክ የኢትዮጵያ ሰርቫይቫል ኢትሰልፍ ኢዝ እንትን ነው ብሎ የሚያስቡ ሰዎች ይኖራሉ ብዬ አስባለሁ። ኢትዮጵያ ብዙ እብዶች አሏት ወይ? ብዙ እብድ ልጆች አሏት ወይ? ካላጠፋናት ብለው አካኪ ዘራፍ የሚሉ አሉ። ብዙ አይመስሉኝም ግን ኢንተርምስ ኦፍ አክቹዋል ከህብረተሰቡ አንጻር ትንሽ ናቸው ብዬ አስባለሁ። የነሱ ባለማወቅም ይሁን በጭሬ ልበት ነው በሚል የድንቁርና አካሄድ ለእኔ ያልሆነች ወር እኔም አልመራት ወር እኔን ማጠቅም በአንድ መልኩ ወይ በሌላ ሀገር አይደለችም እና ላጥፋት የሚል አይነት ሰው እንዳለ አውቃለሁ። ብዙ እንዳሉ አውቃለሁ። ብዙ ማውቃቸውም ሰዎች አሉ በዛ ዙሪያ። ግን አይ ሪሊ ሆፕ ኢትዮጵያውያን ከዛ አይነት እብደት እየወጡ ነው ብዬ ተስፋ አደርጋለሁ።
and I think ያኔ ኢትዮጵያን የሚያድኑ ብዙ ልጆች ይኖሯታል። ኢትዮጵያን የሚያድኗት እነኛ ብዙ ልጆች ግን ከአንድ አይነት እንትን የወጡ ሳይሆን ከሁሉም የኢትዮጵያ እንትን ውስጥ የወጡና ኢትዮጵያ የኛም ናት ብለው የሚያስቡ በጣም ብዙ ማህበረሰብ ክፍሎች በሁሉም ቦታ ይነሳሉ። ከራሳቸውም ኤክስፒሪየንስ የተማሩ እና ያ እንዳይደገም እንትን የሚሉ ኢትዮጵያውያን ይኖራሉ ብዬ ነው የማስበው። ለተሰጠኝ እድል በጣም አመሰግናለሁ። አይ ቲንክ ይሄን ውይይት መቀጠሉ ጥሩ ነው ኢን ዘ ፊውቸር ኦልሶ ቢኮዝ ይሄ ያለቀ ጥያቄ አይደለም። ኢሞሽንስ አር ኖት ቶታሊ የት ሴትልድ ዜርፎር በዛ ምክንያት ሴትልድ የሆነና መጠጥ ያለ ውይይት ለማድረግ የሚደረጉ ሙከራዎች ቀላል ጊዜው ለዛ ቀላል